ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በለ ቤተሰብ ብቻ ቃላት መመስረት፣ ማንበብ፣ መጻፍ፣ መለማመድ እናያለን። መጀመሪያ ለሉን እናንብብ እስኪ። ለ ይቺ ማን እንላታለን? ለ ስንተኛ ፊደል ናት? አንደኛ ፊደል። ማን አልናት? ለ ሉ ሊ ስንተኛ ፊደል ናት? ሁለተኛ ፊደል ሊ። እዚህ ጋር አንደኛ አንደኛ አለች ለፊደል እቺ አንደኛ እናደርጋታለን ማለት ነው። ሉን ስንተኛ ፊደል ናት? ሁለተኛ ፊደል። ሊ ስንተኛ ፊደል ናት? ሶስተኛ ፊደል። ላ ስንተኛ ፊደል ናት? አራተኛ ፊደል። ሌ ስንተኛ ፊደል ናት? አምስተኛ ፊደል። አምስተኛ ፊደል እንላታለን። ል ስንተኛ ፊደል ነች? ስድስተኛ ፊደል እንላታለን። ሎ ስንተኛ ፊደል ነች? ሰባተኛ ፊደል ማለት ነው። እስካሁን ባነበብናቸው በእነኚህ ሰባት ፊደላቶች ቃላትን መስርተን እናነባለን ማለት ነው። ቃላትን መሰረትና ቃላትን እናነባለን። በጣም ጥሩ። ለበሰ ባለ ስንት ፊደል ናቸው? ባለ ሶስት። ለ አንደኛ፣ በ አንደኛ፣ ሰ አንደኛ። በአንድ ላይ ስናነበው ለበሰ። አብራችሁ በሉ እስኪ። ለበሰ። በጣም ጥሩ። ለምሳሌ ለስንተኛ ፊደል ነች? አንደኛ ፊደል። ምን ስንተኛ ናት? ስድስተኛ። ሳ አራተኛ። ሌ አምስተኛ። በአንድ ላይ ስናነበው እንላለን ለምሳሌ። ምን አልነው? ለምሳሌ። ይሄኛው ደግሞ ለምለም። ማናል ነው? ይሄንን ለምለም። በአንድ ላይ ስናነበው ለምለም። ማናለ? ለምለም። አንደኛ፣ ም ስድስተኛ፣ አሁንም አንደኛ፣ ምን ስንተኛ ናት? ስድስተኛ። በአንድ ላይ ስናነበው እንላለን ለምለም እንለዋለን። ለምለም። እሺ ወደ ደግሞ ስንሄድ ማለት ነው ሁሉም። ስንተኛ ናት? ሁለተኛ። ሉ ስንተኛ ናት? ሁለተኛ። ምን ስንተኛ ናት? ስድስተኛ። ሁሉም ሉ ላይ ትገኛለች መሃል ላይ። ሁሉም ብለን እናነባዋለን። ከዛ ደግሞ ሉዕላዊ። እሺ ቤተሰብ ከዚህ ጋር ማየት ያለባቸው ነገሮች ፊደላቱ ከጠፋችሁ ስንተኛ ናቸው? መጀመሪያ የማን ቤተሰብ ናቸው? ከዛ ስንተኛ ናቸው ብላችሁ ነው ማንበብ ያለባችሁ። ለምሳሌ ሉ የማን ቤተሰብ ናት? የለ ስንተኛ ናት? ሁለተኛ ማለት ነው። የማን ቤተሰብ ናት? የአ ስንተኛ ናት? ስድስተኛ እንላታለን ማለት ነው። ላ ስንተኛ ናት? የማን ቤተሰብ ናት? የለ ቤተሰብ ናት። ስንተኛ ናት? አራተኛ። የማን ቤተሰብ ናት? የወ ቤተሰብ ነች። ሶስተኛ። በአንድ ላይ ስናነበው ሉዕላዊ። እስኪ እናንብ። ሉዕላዊ እንለዋለን። ሉዕላዊ። በጣም ጥሩ። ይሄኛው ደግሞ ማን እንለዋለን? ሉባባ። ሉ ስንተኛ ናት? ሁለተኛ። ባ ስንተኛ ናት? አራተኛ። አሁንም ባ ስንተኛ ናት? አራተኛ። በአንድ ላይ ስናነበው እንለዋለን ሉባባ። በጣም ጥሩ። ሉባባ እንላለን። ወደ ቀጣይ ስንሄድ ደግሞ ሊ ሶስተኛ ፊደል ሊ ማለት ነው።
ድ ድ ያ ሊድያ ሊድያ። ሊ ስንተኛ ፊደል ነች? ሶስተኛ። ድ ስንተኛ ፊደል ነች? ስድስተኛ። ያ ስንተኛ ፊደል ነች? አራተኛ። አራተኛ ማለት ነው። ሊ የማን ቤተሰብ ነች? ሊ ይቺ ሊ የማን ቤተሰብ ናት? የለ ቤተሰብ። ድ የማን ቤተሰብ ናት? የደ ቤተሰብ። ያ የማን ቤተሰብ ናት? የ ቤተሰብ ናት ማለት ነው። በአንድ ላይ ስናነቡ ማለት እናነባለን። ሊድያ 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 የምትባሉ ትኖራላችኋ ሜቢ። እሺ ቀጣይ ሊባኖስ ሊባኖስ ሊባኖስ። ሊ ስንተኛ ፊደል ነች? ሊ ስንተኛ ፊደል ነች? ሶስተኛ። በጣም ጥሩ። ባ ስንተኛ ፊደል ነች? አራተኛ ፊደል። ኖ ስንተኛ ፊደል ነች? ሰባተኛ። ስ ስንተኛ ፊደል ነች? ስድስተኛ። ሊ የማን ቤተሰብ ነች? የለ ቤተሰብ ነች። ባ የማን ቤተሰብ ነች? የበ ቤተሰብ ነች። ኖ የማን ቤተሰብ ነች? የነ ቤተሰብ ነች። ስ የማን ቤተሰብ ነች? የሰ ቤተሰብ። በአንድ ላይ ምን ብለን እናነባዋለን? ሊባኖስ። እስኪ አብረን እናንብብ። ሊባኖስ 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 ሊባኖስ። ቀጣይ ሊትር 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 ሊትር። እስቲ ባንድ ላይ እናንብ። ሊትር እንላታለን። ሊትር። ሊ ስንተኛ ፊደል ነች? ሶስተኛ። ት ስንተኛ ፊደል ነች? ስድስተኛ። ር ስንተኛ ፊደል ነች? ስድስተኛ። በአንድ ላይ ስናነብ እንለዋለን? ሊትር ሊትር እንለዋለን። ሊትር። ጥሩ። ሊ የማን ቤተሰብ ነች? የለ ቤተሰብ ነች። ት የማን ቤተሰብ ነች? የተ ተ። ር የማን ቤተሰብ ነች? የረ። በአንድ ላይ ስናነበው እንለዋለን? ሊትር ሊትር ሊትር። በጣም ጥሩ። ወደ ቀጣይ ስነድ አራተኛዋ ፊደል ላ እንሄዳለን። ላ ይ ም ላይም ላይም። በአንድ ላይ ስናነበው ላይም ላይም። በጣም ጥሩ። ላይም። ላ ስንተኛ ፊደል ነች? አራተኛ። ይህ ስንተኛ ፊደል ነች? ስድስተኛ። ም ስንተኛ ፊደል ነች? ስድስተኛ። ላ የማን ቤተሰብ ነች? የለ ቤተሰብ። ይህ የማን ቤተሰብ ነች? የየ ቤተሰብ። ም የማን ቤተሰብ ነች? የመ ቤተሰብ። በአንድ ላይ ስናነበው ምን ልናነባለን? ላይም 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 እንላታለን። በጣም ጥሩ። ቀጣይ ላ ም በ ረ ት ላምበረት። ባለ 5 ፊደል ቃላት ላምበረት የሚል መሰረት ነው ማለት ነው። ላምበረት። ላ ስንተኛ ናት? የለ ቤተሰብ ላ አራተኛ። ም የመ ቤተሰብ ነች ስድስተኛ። በ የበ ቤተሰብ ራሷ በ አንደኛ። ረ የረ ቤተሰብ ራሷ ረ። ት የተ ቤተሰብ ስድስተኛ ማለት ነው። በአንድ ላይ ስናነበው ነው ላነበብ ነው ላምበረት ላምበረት ላምበረት። በጣም ጥሩ። ቀጣይ ላ ሊ በ ላ ላሊበላ ላሊበላ ላሊበላ። በአንድ ላይ ስናነበው ላሊበላ ላሊበላ። ላ የማን ቤተሰብ ነች? የለ ቤተሰብ ስንተኛ ፊደል? አራተኛ። ሊ የማን ቤተሰብ ነች? የለ ቤተሰብ ስንተኛ ፊደል ነች? ሶስተኛ። በ የማን ቤተሰብ ነች? የራሷ በ ስንተኛ ፊደል? አንደኛ። ላ የማን ቤተሰብ ነች? የለ ቤተሰብ አራተኛ። በአንድ ላይ ስናነበው ላሊበላ ላሊበላ ላሊበላ። ላሊበላ ውቅር አብያተ ክርስቲያናትን ታውቃላችሁ? እሱ ማለት ነው ላሊበላ። በጣም ጥሩ። አምስተኛ ሌ ጎ ስ ሌጎስ ሌጎስ ሌጎስ። ሌ የሌሎ ቤተሰብ አምስተኛ። ጎ የገጉ ቤተሰብ ሰባተኛ። ስ የሰሱ ቤተሰብ ስድስተኛ። በአንድ ላይ ስናነበው ብለን እናነባለን ሌጎስ ሌጎስ ብለን እናነባዋለን። ሌጎስ 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 ብለን እናነባዋለን።
እሺ ቀጣይ ሌ ሌ ሎ ሎ ች ች ምን ይላል? ሌሎች ሌሎች። እስቲ እናነብ አብረን ሌሎች ሌሎች ይላል። ጥሩ ሌ ሌ የማን ቤተሰብ ናት? የለ ቤተሰብ ስንተኛ? አምስተኛ። ሎ ሎ የማን ቤተሰብ ናት? የለ ቤተሰብ ስንተኛ ናት? ስድስተኛ። ች ች የማን ቤተሰብ ነች? የቸ ቸ የቸ ቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ምን ብለን እናነባለን? ሌሎች 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 ብለን እናነባለን። እሺ ቀጣይ ሌ ሊ ት ሌሊት 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 ሌሊት። እሺ ሌ የማን ቤተሰብ ነች? ሌ እቺ የለሉ ቤተሰብ አምስተኛ። ሊ የማን ቤተሰብ ነች? ሊ የለሉ ቤተሰብ ሶስተኛ። ት ት የማን ቤተሰብ ነች? የተቱ ቤተሰብ ስድስተኛ። ምን እንላለን ባንድ ላይ ስናነበው? ሌሊት 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 እንለዋለን። ምን እንለዋለን? ሌሊት ሌሊት። ኦኬ ወደ ቀጣይ ስናልፍ ል ል ስንተኛ ፊደል ነች? ስድስተኛ ፊደል ል ል ደ ደ ቱ ቱ ልደቱ። በአንድ ላይ እናነበው እስቲ ልደቱ 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 እንላለን። ል የማን ቤተሰብ ነች? የለሉ ቤተሰብ ስንተኛ? ስድስተኛ። ደ የማን ቤተሰብ ነች? ራሷ የደ ቤተሰብ ደ ናት። ራሷ ስንተኛ ፊደል ነች? አንደኛ ፊደል። ቱ ቱ የማን ቤተሰብ ነች? የተቱ ቤተሰብ ቱ ሁለተኛ ፊደል ማለት ነው። በአንድ ላይ ምን እናነባለን? ልደቱ 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 ብለን እናነባለን። ቀጣይ ል ል ዩ ዩ ነ ነ ት ልዩነት ልዩነት ብለን እናነባለን። ምን ብለን እናነባዋለን? ልዩነት ልዩነት። ል የማን ቤተሰብ ነች? የለሉ ቤተሰብ ስድስተኛ። ዩ የማን ቤተሰብ ነች? የየዩ ቤተሰብ ሁለተኛ። ነ የማን ቤተሰብ ነች? ራሷና የነኑ ቤተሰብ አንደኛ። ት የማን ቤተሰብ ነች? የተቱ ቤተሰብ ስንተኛ ነች? ስድስተኛ። ልዩነት ልዩነት ይላል። ልዩነት ልዩነት። ል ል ጆ ጆ ች ልጆች ልጆች ልጆች። ል ስንተኛ ፊደል ነች? ስድስተኛ። ጆ የጀጁ ቤተሰብ ስንተኛ ነች? ሰባተኛ። ች የቸቹ ቤተሰብ ስንተኛ ነች? በጣም ጥሩ ስድስተኛ። ልጆች ልጆች ይላል። በአንድ ላይ ስናነበው ልጆች ልጆች። እሺ ወደ ቀጣይ ስነድ ይቺ ማነች? ሎ ሎ ሎ ሚ ሚ። በአንድ ላይ ስናነበው እንለዋለን ሎሚ 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 እንለዋለን። ሎሚ ሎ ሎ ሬ ሬ ት ሎሬት ሎሬት። በአንድ ላይ ስናነበው ሎሬት እንለዋለን። ሎሬት ሎሬት። ሎ የማን ቤተሰብ ነች? የለሉ ቤተሰብ ሰባተኛ። ሬ የለሉ ቤተሰብ አምስተኛ። ት የተቱ ቤተሰብ ስድስተኛ። በአንድ ላይ ምን እናነባዋለን? ሎሬት ሎሬት ብለን እናነባዋለን። ሎ ሎ ሎ ሚ ሚ ና ሎሚና ሎሚና ሎሚና። ሎ የማን ቤተሰብ ነች? የለሉ ቤተሰብ ሰባተኛ። ሚ የማን ቤተሰብ ነች? የመሙ ቤተሰብ ሶስተኛ። ና የማን ቤተሰብ ነች? የነኑ ቤተሰብ አራተኛ። ሎሚና ሎሚና እንላለን። ሎሚና። እሺ ቤተሰብ ለዛሬ ያለን ክላስ ይህን ይመስላል። መማር የምትፈልጉ በውስጥ መስመር በኢሞ፣ ቴሌግራም እንዲሁም በዋትሳፕ ታች ላይ ባስቀመጥነው ስልክ መደወል ትችላላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ተመኘው።